ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ይዤላችሁ የመጣሁት በጣም ቀላል ብዙ ሙያ የማይጠይቅ ቶሎ የሚደርስ ሳምቡሳ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሂድ። መጀመሪያ ምስራችንን እናደርጋለን። ከዛ በደንብ እናጥባለን። ምስሩ ብዙ ቆሻሻ ስለሌለው አንድ ዙር ብቻ ለቅለቅ አድርጌ ውሃውን እደፋዋለሁ። በመቀጠል ውሃ እንጨምራለን። አንድ ኩባያ ምስር ካደረግን 2 ኩባያ ውሃ እናደርጋለን። ጨው እንጨምራለን። ከዛ እሳቱን ከፍ አድርገን እንለኩሰዋለን። ልክ ውሃው መፍለቅለቅ ሲጀምርልን አነስተኛ ሙቀት ላይ አድርገን ክድን እናደርገዋለን። በመቀጠል በሌላ መጥበሻ ላይ ደግሞ ዘይት እናደርጋለን። ዘይቱ ትንሽ ጋል ሲልልን ሽንኩርት የተከተፈ እንጨምራለን። ሽንኩርቱ ትንሽ ቀላ ብሎ እስከሚጠበስ እንጠብሰዋለን። እንደምታዩት ሽንኩርታችን ትንሽ ቀላ ብሎ ተጠብሶልናል። በመቀጠል ባሮ ሽንኩርታችንን እንጨምራለን። ከዛ ከሽንኩርቱ ጋር አንድ ላይ እንጠብሰዋለን። በመሃል ምስራችንን ቼክ እናደርጋለን። በደንብ መብሰል ከጀመረ እሳቱን ጨምር እናደርገዋለን። የሚቀረው ከሆነ ግን አነስተኛ ሙቀት ላይ ሆኖ እንዲበስል እናደርጋለን። ከዛ ወደ ባሮ ሽንኩርታችን እንመጣለን። ባሮ ሽንኩርቱም ትንሽ ጠበስ ቢል ቆንጆ ነው። ምስራችን ብስል ሲልልን እናወጣና ወደ ባሮአችን እናደርጋለን። በመቀጠል የድንብላል ቅጠል ቃሪያ እንጨምራለን። ከዛ በኋላ ይሄንን አንድ ላይ በደንብ ጥብስ እናደርገዋለን። ጨው ቀደም ምስሩ ላይ ስለጨመርን በቂ ስላለው አንጨምርም ድጋሜ። ድፍን ምስራችንን 1-2 ደቂቃ ጥብስ ካደረግነው በኋላ እናወጣዋለን። መቀጠል ሊጣችንን እናቦካለን። መጀመሪያ ሳህናችን ላይ 2 ኩባያ ፍርኖ ዱቄት እንጨምራለን። በመቀጠል 1 የሻይ ማንኪያ ጨው እናደርጋለን። ከዛ ጨውን ከዱቄቱ ጋር በደንብ አድርገን እናዋህዳለን። ጨውና ዱቄቱን እንደዚህ ካዋሃድን በኋላ በመቀጠል 2 የሾርባ ማንኪያ ትንሽ ሞቅ ያለ ዘይት ብንጨምርበት ቆንጆ ነው። ቀዝቃዛም ቢሆን ችግር የለውም፣ ግን ትንሽ ሞቅ ያለ ቢሆን የበለጠ ሳምቡሳችን ፍርክስ እንዲል ያደርገዋል። ከዛ ከዱቄቱ ጋር በዚህ መልኩ እናዋህደዋለን። ዘይቱንና ዱቄቱን በዚህ መልኩ ከቀላቀለን በኋላ ግማሽ ብርጭቆ ወይም ግማሽ ኩባያ ውሃ እናደርጋለን። ትንሽ እየጨመርን እንዳስፈላጊነቱ እሽት አድርገን እናቦካዋለን። በጣም ውሃ ማብዛት የለብንም። በጣም ለስልስ ያለ ሊጥ መሆን አይጠበቅበትም። ትንሽ ጠንከር ያለ ቢሆን ቆንጆ ነው። ሊጣችንን በደንብ እሽት አድርገን አብኩተናል። እንደምታዩት ሊጡ ትንሽ ጠንከር ያለ ነው። ለስለስ ያለ ሊጥ ከሆነ ሳምቡሳውም ለስለስ ያለ እንዳይሆንብን ትንሽ ከሽ የሚል እንዲሆን ጠንከር ያለ ሊጥ እናደርገዋለን። ክድን አድርገን 15 ደቂቃ እናስቀምጠዋለን። ከ15 ደቂቃ በኋላ ሊጣችንን እንከፍተዋለን። ከዛ ዱቄትና ውሃ ትንሽ እንበጠብጣለን ሳምቡሳችንን የምናያይዝበት። ከዛ ማዳመጫችንን እናመጣለን። ሊጣችንን ካደረግን በኋላ 2 ቦታ እንቆርጠዋለን። እናንተ ለብዙ ቤተሰብ ምሰሩ ከሆነ ደብል አድርጋችሁ ማብካት ትችላላችሁ። ከዛ ዱቄት ትንሽ ነስነስ እናደርግበታለን። ከዛ አንዱን ሊጥ እናመጣለን። ሊጣችንን እንዳምጣለን። በጣም መሳሳት የለበትም፣ በጣም መወፈር የለበትም። እንደምታዩት በመካከለኛ ላይ እናደርገዋለን። በጣም ከቸኮላችሁ 15 ደቂቃ ማስቀመጥ አይጠበቅባችሁም። ትንሽ ግን 15 ደቂቃ ስናስቀምጠው ጥቅሙ ሊጡ በቀላሉ እንዲታዘዝና እንዲዳመጥ ስለሚረዳን ነው። እንደምታዩት በፒዛ መቁረጫ በዚህ መልኩ ልክ እንደ ፒዛ እንቆራርጠዋለን። በቢላም መቁረጥ ትችላላችሁ። ከዛ አዘጋጀነው ምስር በዚህ መልኩ ቁጭ እናደርገዋለን።
ምስራችንን ሁሉም ቦታ ላይ አድርገናል። በመቀጠል ወደ መጠቅለል ነው የምንሄደው። ምስሩን እናንተ ከፈለጋችሁ በአትክልት በስጋ መቀየር ትችላላችሁ፣ ደስ እንዳላችሁ። ከዛ የበጠበጥነውን ሊጥ በዚህ መልኩ ዳርዳሩን እንቀባዋለን። ከዛ መጀመሪያ ዳርና ዳሩን በዚህ መልኩ በደንብ እናጣብቀዋለን፣ እጥፍ እናደርገዋለን። ከዛ ከላይ ያለውን አምጥተን በዚህ መልኩ ክድን አድርገን ዳርና ዳሩን ዝግት እናደርገዋለን። ድፍን ማለቱን እርግጠኛ መሆን አለብን፣ በኋላ ዘይት ላይ ምስራችን እንዳይበታተንብን። ያው ሳምቡሳችን እንደዚህ ቆንጆ ቅርጽ ይዞልናል። በተመሳሳይ መልኩ አንድ እንጨምራለን። ያው እንደምታዩት በጣም በቀላል መንገድ ነው እየተቀለለን ያለነው። ይሄ ምንም ሙያ የሚጠይቅ ሳምቡሳ ራሱ አይደለም። ከዚህ በፊት ሰርታችሁ ማታቁ ለመጀመሪያ ጊዜ ራሱ ብሰሩ በጣም በቀላሉ ማዘጋጀት የምትችሉበት መንገድ ነው። ያው እንደምታዩት ቆንጆ የሳምቡሳ ቅርጽ ይዞልናል። ያው በተመሳሳይ ሁሉንም እንደዚህ እያደረግን ጠቅልለን እናዘጋጃለን። በመቀጠል ዘይታችን በመካከለኛ ሙቀት እናግለዋለን። ከዛ ሳምቡሳችንን እንጨምራለን። ዘይቱ መካከለኛ ሙቀት ላይ መሆኑን እርግጠኛ ሆኑ። በጣም ዘይቱ ከጋለ ወዲያው ቅልት ብሎ ወይም እርር ብሎ ይበስልብንና ከዛ ሳምቡሳችን ከሽ አይልም። ነገር ግን መካከለኛ ሙቀት ላይ አድርገን በዚህ መልኩ በመሃል እያገላበጥን ቀስ ብሎ ሲበስል እንደዚህ የሚያምር ቂጣው አይን ያለው ከሽ የሚል ሳምቡሳ ነው የሚሆንልን። ከዛ አውጥተን የገበታ ሶፍት ላይ እናደርገዋለን፣ ዘይቱ ጠፈፍ እንዲልልን። ያው በመጨረሻ ሳምቡሳችን እንደዚህ ቆንጆ የሚያምር ሆኖ ደርሶልናል። እንዳያቱ በጣም ቀላል አሰራር ነው። በጣም ነው የሚጣፍጠው። ከሽ ይላል። የኢትዮጵያውን ይሄ የሻይ ቤቱን ጣዕም ነው ያለው። በተለይ በደንብ ደግሞ ጊዜ ለመቆጠብ ምስር በርከት አድርጋችሁ ወይም ስጋ የሚሆን በርከት አድርጋችሁ በረዶ ቤት ትንንሽ ሳይዝ አድርጋችሁ በፌስታል አስራችሁ አስቀምጣችሁ ከዛ ሳምቡሳውን መስራት ልክ ስትፈልጉ ሊጧን ብቻ አቦክታችሁ አዳምጣችሁ ከዛ ድፍን ምስሩን ወይ ስጋውን ከፍሪጅ አውጣታችሁ ወዲያው ሰራ ማድረግ ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ በሌላ ስራ ቪዲዮ እስከምንገናኝ ቻው።